ሰላም እንዴት ናችሁ? በባለፈው ቪዲዮ ፓይተን ጥቅሙ ምንድን ነው፣ ፓይተን እንዴት ነው የምናወርደው እና ደግሞ ፓይተንን እንዴት እንጀምራለን የሚለውን አይተናል። በዛሬው ቪዲዮ ደግሞ ቫሪያብልስ ኤንድ ዳታ ታይፕስን እናያለን። አስቡት፣ ማንኛውም ስልክ ቁጥር ሴቭ ስናደርግ ስም እንሰጠዋለን። ስም የምንሰጠው ሙሉ ቁጥሩን መሸምደድ እንዳይጠበቅብን፣ ስልክ ቁጥሩን ማስታወስ እንዳይጠበቅብን ነው። ያን ስልክ በስሙ ሴቭ አድርገን እናስቀምጠዋለን ማለት ነው። ቫሪያብልም ልክ እንደዛ ኤሌብልድ ቦክስ ነው። የሆነ ነገር ስቶር የምናደርግበት እነዚህ ቫሪያብሎች ዳታዎች ናቸው። እንደገና መጻፍ ሳይጠበቅብን በዛ ስም በሰጠነው ስም መሰረት ድጋሚ መጠቀም የምንችልበትን ሜትድ እናመቻቻለን። ለምሳሌ ኤጅ እኩል ነው 21 ብለን የምናስቀምጠው ኤጅ የቫሪያብሉ ኔም ነው። ቫሊዩ ደግሞ 21 ነው። ኢኳል ቱ ደግሞ አሳይን ወይም አስቀምጥ ማለት ነው። ኤጅ 21 ነው ብላ አስቀምጥልኝ ማለት ነው ማለት ነው። ቫሪያብል በዚህ መንገድ ይቀመጣል። ቫሪያብልን ስናስቀምጥ ሩሎች አሉ። ፓይተን ሩል ያስቀምጣል። እነዚህን ሩሎች ማስታወስ አለብን። እነዚህ ሩሎች በሌተር ወይም ደግሞ በአንደርስኮር ነው መጀመር የምንችለው። ያ ማለት በቁጥር መጀመር አንችልም ማለት ነው። ቫሪያብል ስናስቀምጥ ስፔስ ሊኖር አይገባውም። አንድ ቫሪያብል ላይ ስፔስ ሊኖር አይገባም። እንዲሁም ደግሞ የፓይተን ኪወርዶችን ለምሳሌ ፕሪንት፣ ኢፍ ኢልስ እነሱንም እንደ ቫሪያብል ኔም መጠቀም አንችልም። ረዥም ከሆነ ቫሪያብል ኔማችን ስኔክ ኬዝ የሚባለው እንጠቀማለን። ያ ማለት መሀል ላይ አንደርስኮር በማድረግ ተጨማሪ መጻፍ የምንፈልገው ለምሳሌ እዚህ ጋር ስቱደንት አንደርስኮር ኤጅ ይላል። ረዥም ከሆነ ስማችን በአንደርስኮር እናስቀምጣለን ማለት ነው። ምክንያቱም ስፔስ አይፈቀድም ፓይተን ላይ ቫሪያብል ስም በምንሰጥበት ጊዜ። በቁጥርም መጻፍ አይቻልም። ቱ ኤጅ ኦር ቱ ኔም ብለን መስጠት አንችልም። ስፔስም አይፈቀድም። እነዚህ የፓይተን ቫሪያብል ኔም በምናስቀምጥበት ሰዓት የምንጠቀማቸው ህጎች ናቸው ማለት ነው። ለምሳሌ እዚህ ጋር ቱ ኔም ኢኳል ቱ ብንል ኤረር ያሳየናል። ልክ እንደዚህ አድርገን ራን ለማድረግ ብንሞክር ኤረር ያሳየናል። ሲንታክስ ኤረር፣ ኢንቫሊድ ዴሲማል ሌተራል ማለት ነው። ስም በምንሰጥበት ሰዓት ልክ እነዚህን ህጎች አሁን ያልኳቸው ህጎች መጠበቅ ግዴታ ነው። ከዛ በመቀጠል ዳታ ታይፕ ነው። ለቫሪያብሎች ማለት የሆነን ነገር ለማስቀመጥ ስም ሰጠን ቫሪያብል ነው ካልን እነዛ የምናስቀምጣቸው ነገሮች ምንድን ናቸው ብለን እንጠይቃለን። ያን በምንጠይቅበት ሰዓት ወደ ዳታ ታይፕስ እንመጣለን። እነዚህ ዳታ ታይፖች የምናስቀምጣቸው ዳታዎች ምን አይነት ናቸው የሚለውን ለማወቅ 4 አይነት ዳታ ታይፖች አሉ። ኢንቲጀር፣ ፍሎት ነምበር፣ ስትሪንግ እና ቡሊያን የሚባሉ። ኢንቲጀር ማለት ሆል ነምበር ነው። 1 2 3 4 ብለን የምናስቀምጣቸው ቁጥሮች ኢንቲጀርስ ተብለው ይጠራሉ። ፍሎት ደግሞ ዴሲማል ነምበሮች ወይም በፖይንት የሚቀመጡ ቁጥሮች 0.1 2.3 እያለን የምናስቀምጣቸው ቁጥሮች ደግሞ ፍሎትስ ተብለው ይጠራሉ። ስትሪንግ ቴክስት ናቸው። ኔም በምናስቀምጥበት ሰዓት፣ የሆነ መጠሪያ በምናስቀምጥበት ሰዓት፣ ቴክስት በምንጽፍበት ሰዓት ስትሪንግን ነው የምንጠቀመው። የመጨረሻው ቡሊያን ትሩ ኦር ፎልስ ማለት ነው። ሎጂክ በምንሰራበት ሰዓት፣ ኢፍ ኢልስ ስቴትመንቶችን በምንሰራበት ሰዓት የሚጠቅመን ቡሊያን ነው። ትሩ ወይም ፎልስ የሚል ቫልዩ ያለው ቡሊያን ተብሎ ይጠራል። የመጀመሪያው ቫሪያብላችን ስትሪንግ ነው ብንል በኮቴሽን ማርክ፣ ሲንግል ኮቴሽን ማርክ ኦር ደግሞ ዳብል ኮቴሽን ማርክ መጠቀም እንችላለን። እንደፈለግን መጠቀም እንችላለን። በደንብ እናየዋለን። ዳብል ኮቴሽን ማርክ እና ሲንግል ኮቴሽን ማርክ በሚሆንበት ጊዜ ለአሁኑ ግን የትኛውንም መጠቀም እንችላለን። ለምሳሌ ኔም ሙሐመድ ብለው አንድ ስትሪንግ ዳታ ታይፕ አስቀመጥኩ ማለት ነው። ቫሪያብል ኔማችን ደግሞ ኔም ብለን ያስቀመጥ ነው ማለት ነው። ሁለተኛው ኢንቲጀር ነው። ኢንቲጀር ደግሞ ለምሳሌ ኤጅ 21 እንደዚህ ብለን በምናስቀምጥበት ሰዓት ደግሞ ኢንቲጀር አስቀመጥን ማለት ነው። ፍሎት ከሆነ ደግሞ ለምሳሌ ሄይት ብለን 1.70 ብለን ብናስቀምጥ ይሄ ደግሞ ሄይት 1.70 ብለን ያስቀመጥነው ደግሞ ፍሎት ይሆናል። የመጨረሻው ደግሞ ቡሊያን ነው። ቡሊያን ደግሞ ኢዝ ስቱደንት ብለን ትሩ ኦር ፎልስ ማለት አስቀምጥ ይጠበቅብናል። ቡሊያን ዳታ ታይፖችን በምናስቀምጥበት ጊዜ ትሩ ወይም ፎልስ ስንል የመጀመሪያው ሌተር ካፒታል መሆን አለበት። ካልሆነ ለምሳሌ ፎልስ ብዬ ባስቀምጠው እንደዚህ ፓይተን አይረዳውም፣ ኤረር ያስቀምጥብናል። በካፒታል መሆን አለበት የመጀመሪያው ፊደል። እንደዚህ በምናደርግበት ሰዓት ከዛ በኋላ ፕሪንት ማድረግ ነው። ፕሪንት በምናደርግበት ጊዜ ቅድም እንዳልነው የሆነን
ቫሪያብል የምንጠቀመው ድጋሚ ለመጥራት ስለሆነ ለምሳሌ ኔም ብዬ ብጠራ ፕሪንት ኔም ብዬ ራን ባደርገው ኔሙን ብቻ እንደ አውትፑት ይሰጠናል ማለት ነው። ከዛ ቀጥሎ ፕሪንት ኤጅ ራን በማደርግበት ሰዓት ይህን ፕሪንት ኤጅ ብሎ ይሰጠናል። ፓይተን እንዴት ነው የሚያውቀው የሚለው በምናይበት ሰዓት የፓይተን ኢንተርፕሬተር ምን አይነት ቫሊዩ እንደሰጠን ያውቀዋል ማለት ነው። ምን አይነት የዳታ ታይፕ እንዳለ ለማወቅ ደግሞ ፕሪንት ታይፕ ከዛ መጠየቅ የምንፈልገው ታይፑ ምን አይነት ነው የሚለውን ለምሳሌ ሄይት ከሆነ ታይፓችንን ማወቅ የምንፈልገው ፕሪንት ታይፕ ሄይት ብለን ስንጠይቀው እዚህ ጋር ክላስ ፍሎት የሚለውን የሄይትን ይሰጠናል። በተጨማሪ ለምሳሌ ኢዝ ስቱደንት የሚለውን ታይፑን ማወቅ ከፈለግን ራን እናደርጋለን። በዚህ መንገድ ቡሊያን ብሎ የሁለተኛውን ቡሊያን ብሎ አውትፑት ይሰጠናል። 4 አይነት የዳታ ታይፖች አሉ። ስትሪንግ፣ ኢንቲጀር፣ ፍሎት እና ቡሊያን ነበር ማለት ነው። በምንሰጥበት ሰዓት ቫሪያብል ኔሙን እናስቀምጣለን። ኢኳል ቱ አሳይን ናት ብያቸዋለሁ። አሳይን የሚለውን እናስቀምጣለን። ማስቀመጥ የምንፈልገውን ቫልዩ እናስቀምጣለን። ሌላው ከዚህ ማየት ያለብን ነገር ታይፖች ሚክስ ማድረግ አይቻልም። ለምሳሌ ስትሪንግ ጽፈን ከኤጅ ጋር ኮንካትኔት ማድረግ አንችልም፣ ወይም ደግሞ ሚክስ አድርገን ፕሪንት ማድረግ አንችልም። ለምሳሌ አሁን እዚህ ጋር ፕሪንት ማይ ኤጅ ኢዝ ከዛ ኮንካትኔት ለማድረግ ፕላስን እንጠቀማለን። ኤጅ ራን ባድርገው ኤረራችን እንደምታዩት ካን ኦንሊ ኮንካቲኔት ስትሪንግ ኖት ኢንቲጀር ይለናል ማለት ነው። እዚች ጋር ያስቀመጥናት ኤጅ የምትለዋ ቫልዩ ኢንቲጀር ናት። እነዚህ ደግሞ ይሄኛው ደግሞ ያስቀመጥነው ስትሪንግ ነው ማለት ነው። ስትሪንግን ከኢንቲጀር ጋር ኮንካቲኔት አድርገን ማስቀመጥ አንችልም። ያን ለማድረግ የምንፈልግ ከሆነ ወደ ስትሪንግ መቀየር አለብን ማለት ነው። ኤጅን ወደ ስትሪንግ ቀይረን ነው ኮንካቲኔት ማድረግ የምንችለው። ወደ ስትሪንግ ለመቀየር ደግሞ ቀላል ነው። ወደ መቀየር ወደምትፈልጉት እንትን ማስቀመጥ ነው። ለምሳሌ ኤጅ ኢንቲጀር ነው። ወደ ስትሪንግ ለመቀየር ስንፈልግ ኤስቲአር እንላለን። ኤስቲአር ብለን ቅንፍ ውስጥ ኤጅን ማስገባት ነው የሚሆነው። ኤጅን በምናስገባበት ጊዜ ኢንቲጀር የነበረውን ወደ ስትሪንግ ይቀይርልናል። ወደ ስትሪንግ ቀይሮልን አሁን ራን በምናደርግበት ጊዜ ማይ ኤጅስ 21 ይለናል ማለት ነው። አንድ አይነት ታይፕ የሆኑ ኮንካቲኔት ማድረግ የምንችለው ማለት ነው። ዳታ ታይፕስ ኤንድ ቫሪያብልስ ይህን ይመስላል። ቫሪያብልስ ማለት ሌብልድ ቦክስ ነው። ቫሊዩ የምናስቀምጥበት ሌብልድ ቦክስ ቫሪያብል ተብሎ ይጠራል። 4 አይነት የዳታ ታይፖች አሉ። ኢንቲጀር፣ ፍሎት፣ ስትሪንግ እና ቡሊያን የሚባሉ። ኤንድ ታይፓቸውን ለማወቅ ስንፈልግ ደግሞ ፕሪንት ታይፕ ብለን ማወቅ የምንፈልገውን የቫሪያብል አይነት እናስገባለታለን ማለት ነው። ዳታ ታይፑን ራሱ ፓይተን ይነግረናል። ካስቲንግ ደግሞ ኮንካቲኔት ለማድረግ ደግሞ የግድ የሆነ ዳታ ታይፕ ተመሳሳይ ዳታ ታይፕ ጋር ኮንካቲኔት ማድረግ። ስለዚህ ቀጣዩ የእናንተ ስራ ነው የሚሆነው። 4 አይነት ቫሪያብሎችን ፍጠሩ። ኔማችሁን፣ ኤጃችሁን፣ ፋቮራይት ነምበር የምትወዱትን ቁጥር እና ፓይተንን ወዳችሁታል አልወደዳችሁትም የሚለውን ክሬት አድርጋችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ሁሉም ኮምፕሌክስ የሆኑ ኮዶች የሚጀምሩት ከነዚህ 4 ዳታ ታይፕስ ላይ ነው። የትኛውም ኮድ ላይ እንጻፍ እነዚህን ዳታ ታይፖች እና ቫሪያብል አሳይን ማድረግን የግድ እንሰራለን ማለት ነው። በቀጣይ ቪዲዮ ኦፕሬተርስ ኢን ፓይተን እናያለን። ማትስ ኦፕሬሽን፣ ኮምፓሪዥን፣ ሎጂክ የሚሉትን እናያለን። እስከዛው ድረስ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረግ እንዳይረሳ። ሌትስ ለርን ቱጌዘር